ፊታችን በራ ብለዋል። እውነቱን ልንገራችሁ፣ ነገር ግን እንደኔ እምነት እንደ ብዙዎቻችንም ላያችን እንዲህ ማማሩ እግዚአብሔር ይመስገን። ነገር ግን ትግራይ ይህንን በዓል ስታከብር ደግሞ ከዚህ ከተሰበሰብነው በላይ በሚሊዮን የሚቆጠር ዜጋችን ግን አሁንም ቢሆን በረሃብ አለንጋ እየተቆላ ነው። አሁንም ቢሆን የጥይት ድምፅ ነው የጠፋ እንጂ አሁንም በየቴንዳውና በየሸልተሩ አሁንም ዜጎቻችን በሚሊዮን የሚቆጠሩ አደጋ ውስጥ ነው ያሉ። አሁንም እናቶቻችን፣ ሕፃናቶቻችን ያለ ምግብና ያለ መጠለያ በችግር ውስጥ ነው እየማቀቁ ያለው። የፕሪቶሪያ ውል ቢፈራረሙም እነሆ የተፈራረሙት የኢትዮጵያ መንግስትም ሆነ ከሱ ጋር የፈረመው ቲፒኤልኤፍ ወይም ደግሞ አሁን ሁላችሁ የትግራይ ክልላዊ መንግስት በአግባቡና በጊዜው ሳይፈጽሙ በመቅረታቸው ከዚህ የበለጠው ህዝባችን ግን የሚላስና የሚቀመስ አጥቶ እንባው እንደ ሰን ውሃ እየፈሰሰ እንባው አጥቶ ደም እያለባ ደም አልቆ መግል ቋጥሮ እናቶቻችን በችግር እንዳሉ ልናስታውሳቸው ይገባል። ስለዚህ የመጨረሻ መልእክቴ በዓለም ሁሉ ያላችሁ ከዚህም ያላችሁ ለዚህ ህዝብ ለትግራይ ህዝብ በመከራና በውስጥ ላለው ህዝብ ሁላችሁም የሰላም አምባሳደሮች ሆናችሁ እንድትሄዱ ሁላችሁም በመንግስት በኢትዮጵያ መንግስትም ሆነ ከሱ ጋር በፈረመው ህዝቡ ወደ ቀየው ወደ ርስቱ ወደ ጉልቱ ወደ ንብረቱ እንዲመለስ ሁላችሁ እንደ 2013 ድምጻችሁ ሳይዘጋ ሁላችሁ በየአደባባዩ ህዝቡ ወደ ጥንቱ ወደ ክብሩ ይመለስ ብላችሁ እንድትጨሁ መልእክቴን አስተላልፋለሁ። ስለነበረን ጊዜ አመሰግናለሁ።